የብርቱካን ትራጀዲ በሌላ መልክ እንዳይደገም እንጠንቀቅ። ህዝብን ከህዝብ ለማጋጨትና መንግስት ለዜጎች በቂ ጥበቃ አያደርግም የሚል ድምዳሜ ለመፍጠር ብሎም ህዝብን ለአመፅ ለማነሳሳት ታስቦ በቂ ዝግጅት ሲደረግበት ቆይቶ ባለፈው እሁድ በኢቢኤስ ቴሌቪዥን የተለቀቀው የብርቱካን ድራማ በመንግስት የጸጥታ ኃይሎች የተቀናጀ ርብርብ ተጋልጧል። ይህ የኢትዮጵያን ዜጎች ለአንድ ሳምንት ያሸማቀቀ፣ ያስለቀሰ፣ ያነታረከና ግራ ያጋባ ክስተት ፍጻሜው አስበውበት ያዘጋጁትን የህዝብ ጠላቶች ትልቅ ሽንፈት ያከናነበ፣ ውጥናቸውን ያመከነ፣ ማንነታቸውን አደባባይ ላይ ያሰጣ ሲሆን ቀጥሎ ምን ሊያደርጉ ይችላሉ የሚለው ግን ከወዲሁ ሊታሰብበት የሚገባ ነው። አንደኛ፣ የትራጀዲው ጠንሳሽ ጠላት ተሸማቋል። ስለዚህም ለእውነተኛ እገታ ሊነሳሳ ይችላል። ይህ የታጋች አጋች ድራማ ህዝብን ከህዝብ ለማጨራረስ ብሎም ተከታታይ የጥፋት ውጤቶችን እንዲያመጣ ታስቦበት የተሰራ መሆኑ ግልጽ ሲሆን በቀላሉ የጥፋት ውጤት አገኝበታለሁ ብሎ የተነሳውና ተቀናይቶ በመስራት ላይ የሚገኘው ጠላት ውርደት በመከናነቡ እንቅልፍ አጥቶ አድሯል። ይህ ከዲያስፖራ ፋኖ እስከ ሀገር ቤት የተዘረጋው የጠላት ፕሮፓጋንዳ ግንባር ዘርፈ ብዙ መልክ ያለው ሲሆን ሁሉም በየዘርፉ ወደ ሌላ የከረረ ዙር ሊሄድ እንደሚችል በተለይ ዓላማ የተደረገው የኢትዮጵያ ህዝብ ሊገነዘበው ይገባል። እነዚህ ኃይሎች ከዚህ በኋላ እጃቸውን ለአንድም ቀን አጣጥፈው እንደማይቀመጡ ግንዛቤ በመያዝ ህዝቡ ከእንግዲህ በቃችሁ ሊላቸው ይገባል። ከድርጊታቸው እንደተማርነው እነዚህ ህሊና ቢስ የጥፋት ኃይሎች ምናልባትም በኦሮሚያ ክልል ባሉ የመንግስት ዩኒቨርሲቲዎች ሌላ እውነተኛ እገታ ሊፈጽሙ ይችላሉ። በዚህም እጅግ የከፋ ጥፋት በታጋቾች ላይ በመፈጸምም ህዝቡን ወደ ዳግም እውነተኛ ድንጋጤና ተስፋ መቁረጥ ሊከቱት ይችላሉ። ከበዛ ብስጭትና የሽንፈት ስሜት ይህን እንደማያደርጉ መጠበቅና መዘጋጀት ተገቢ ነው። የመጀመሪያው የመከላከል ዝግጅት ከራሱ ከተማሪው የሚጠበቅ ሲሆን በተለይ ከአማራ ክልል ወደ ኦሮሚያ ዩኒቨርሲቲዎች የሄዱ ተማሪዎች ራሳቸውን በአማራ ስም ከሚንቀሳቀሱ ስውር አጋቾች በጋራ እንዲጠብቁ፣ ሌሎች ተማሪዎችም እንዲተባበሯቸው ዩኒቨርሲቲዎች ግንዛቤ መፍጠር ይጠበቅባቸዋል። ተማሪዎች በዚህ ሁኔታ ላይ ውይይት እንዲያደርጉና ለራሳቸው ኃላፊነት እንዲወስዱ ማስገንዘብ ተገቢ ይሆናል። በዚህ ላይ ትምህርት ሚኒስቴር የዩኒቨርሲቲ ተቋማት ተማሪዎችን የመጠበቅ ኃላፊነት ምን ድረስ ብቻ እንደሆነ ለተማሪዎችና ወላጆች ግልጽ ማድረግ ይኖርበታል። መንግስትም ለእያንዳንዱ ተማሪ ጥበቃ መመደብ እንደማይችል በግልጽ ተነግሮ ተማሪዎች፣ ቤተሰቦቻቸው፣ መላው የአካባቢ ህብረተሰብ እኩል ኃላፊነት እንዳለባቸውና ሁሉም ከጠላት ወጥመድ ራሱን መጠበቅና በጋራ እርስ በእርስ መጠባበቅ እንደሚገባ ግልጽ ማድረግ ይገባል። ይህም አንድም ጠላት ተማሪዎች ላይ የሚያነጣጥረው ትኩረት ለመሳብ እና መንግስት ጥበቃ ማድረግ አይችልም የሚል ስሜት ለመፍጠር በመሆኑ ኃላፊነቱ የሁሉም ማህበረሰብ የጋራ ጉዳይ መሆኑ ግልጽ ሲሆን ይህ የጠላት ዓላማ ዋጋ ያጣል። በተለይ ተማሪዎች ራሳቸው የጠላትን አጀንዳ በመደገፍ ታጋች መስለው ለመታየት የድራማው ተባባሪ ሊሆን የሚችሉባቸው አጋጣሚዎች ሊኖር ስለሚችል ለታገተ ተማሪ ሁሉ መንግስት ወይም ዩኒቨርሲቲዎች ተጠያቂ ይሆናሉ የሚለው አስተሳሰብ መወገድ አለበት። ሁለተኛም የጠላት ሚዲያ ሰራዊት ተሸማቋል፣ እናም ለብቀላ ይዘጋጃል። ሁለተኛው የብርቱካን ድራማ ያሸማቀቀው ቡድን የጠላት የፕሮፓጋንዳ ሰራዊት ሲሆን ይህ ሰራዊት ከወዲሁ ይህንን ሴራ ያጋለጠውን ሪፖርታጅ ቀንድና ጭራ ሊያወጣለት እየታገለ ይገኛል። በመሆኑም ሌላ ተመሳሳይ አጀንዳ ተከስቶ የተለመደ ህዝብን የማበጣበጥ እቅድ ያለው ፕሮፓጋንዳ ይዞ ለመመለስ አይተኛም። በመሆኑም ህዝቡ ከወዲሁ ለእንደዚህ አይነት ርካሽ ፕሮፓጋንዳ ቦታ እንዳይሰጥ ከብርቱካን ድራማ መማር አለበት።